ቴህራንን እንደ ባግዳድ፣ ኢራቅ እንዴት ወደመች? ለኢራን ምን ተደገሰላት? የአብርሃም መጸለያ፣ የኢየሱስ ደቀ መዛሙርት መስበኪያ፣ የነቢዩ መሐመድ ተከታዮች ማስተማሪያ፣ የሜሶፖታሚያኖች፣ የባቢሎኖች፣ የአሦሪያዎች፣ የአካዳዎች፣ የይሁዶች፣ የክርስቲያኖች፣ የሙስሊሞች ስልጣኔ እምብርቲቱ፣ የእርሻ፣ የጽሑፍ፣ የሂሳብ፣ የቀን መቁጠሪያ፣ የአስትሮሎጂ፣ የሕክምና፣ የሕግ ጥበብና እውቀት መፍለቂያይቱም፣ በጥንታዊ ስልጣኔ መገኛ፣ የነዳጅ ሀብታም፣ የመካከለኛው ምስራቅ የዘመናዊ ትምህርት የእውቀት ተምሳሌት፣ ለመካከለኛው ምስራቅ አይደለም ለመላው ዓለም ምሳሌ ነበረች። የቀድሞዋ ገናና፣ የኋላዋ የአሜሪካኖች፣ የብሪታንያዎች፣ የአውስትራሊያ፣ የካናዳ፣ የሌሎችም ጮሌዎች መቅበሪያ፣ የዘራፊዎች፣ የወሮበሎች፣ የአሸባሪዎች መፈንጫ፣ የግራ አጋቢ ሁነት ምድር ሀገረ ኢራቅ። መጋቢት 19 2003 አብዛኛው ባግዳዴ ተኝቷል። ለጥ ለሽ ጭልጥ ያለን የማለዳ እንቅልፍ። ሙዋዚኖች፣ ኢማሞች፣ ማልዳ ነቂዎች ለሱቢ ሶላት እየተዘጋጁ ነበርም። በተመሳሳይ በዚሁ ሌሊት ሞት የደገሱት የአሜሪካኖች የሞት መልእክተኞች ድምፃቸውን ብዙም ሳያሰሙ የሰው አይን ቀርቶ የራዳር ጨረር፣ የኤሌክትሪክ ፓውዛ በቀላሉ እንዳይለዩ ሆነው ወደ ባግዳድ እየዘለቁ ነበርም። ሁለቱ የሌሊት ጭልፍቶች 117 ድምፀ ጨረር አልባ ተዋጊ አውሮፕላኖች ዝም ያለውን የኢራቅን ሰማይ በዝምታ ሰንጥቀው በቅጽበት ባግዳድ ደረሱ። ከሌሊቱ 10 ሰዓት ከ42 ደቂቃ የጎረሱትን 200 ፓውንድ ምሽግ ሰባሪ ቦምብ ባግዳድ ቤተ መንግስት ላይ ዘረገፉት። በዚያው ቅጽበት የአሜሪካ ሚሳይሎች የዚያችን ውብ ዘመናዊ ጥንታዊ ከተማን ምርጥ ቤተ መንግስት ይቀጠቅጡት ያዙ። የባግዳድ ምጽአት ቀን እንሆ 22ኛ ዓመቱን አስቆጥሯል። መስከረም 12 2002 ፕሬዝዳንት ቡሽ ለተባበሩት መንግስታት ድርጅት ጠቅላላ ጉባኤ ባደረጉት ንግግር ኢራቅን የመውረር ፍላጎታቸውን፣ የወረራውን ሰበብና ምክንያት ያሉትን ለዓለም አሳወቁም። ኢራቅ ችሎታ ያላቸውን የኒውክሌር ሳይንቲስቶችና ቴክኒሽያኖችን ቀጥራለች። የኒውክሌር ጦር መሳሪያ ለማምረት የሚያስችል ስርዓትና መዋቅር አላት። ዩራኒየም ለማብላላት የሚጠቅም ከፍተኛ ደረጃ ያለው የአሉሚኒየም ቧንቧ ለማግኘት በተደጋጋሚ ጥራለች። ይህንን መሰሉ ቁሳቁስ ካገኘች በአንድ ዓመት ጊዜ ውስጥ የኒውክሌር ጦር መሳሪያ ማምረት ትችላለች በሚል ወረራው እንዳይጫር የሩሲያዎች፣ የቻይናዎች፣ የተቀሩት በርካታ መንግስታት ተቃውሞ በየዲፕሎማሲው መድረክ ይንኮራኩራል። የአንግሎ አሜሪካኖች ጥብቅ ወዳጆች የጀርመንና የፈረንሳይ መሪዎች ምክርና ዝክር ዕለት በዕለት ይናኛል። የዓለም ሕዝብም ጦርነት በመቃወም በየከተማው ይሰለፋል። የካቲት ላይ አንዲት ሮም ውስጥ ብቻ በአንድ ቀን ብቻ ከ1 ሚሊዮን በላይ ሕዝብ የአንግሎ አሜሪካኖችን የወረራ ዝግጅት ተቃውሟል። ጥናቶች እንደሚጠቁሙት በአንድ ቀን ብቻ ከ36 ሚሊዮን የሚበልጥ የዓለም ሕዝብ በ112 ከተሞች ተሰልፎ ነበር። የመጀመሪያዎቹ ተጨማሪ የምርመራ ጊዜ ጥያቄ፣ የጸጥታው ጥበቃ ምክር ቤት አባላት ጥርጣሬ፣ የመንግስታት ተቃውሞ፣ የቅርብ ወዳጆቻቸው ምክርና ዝክር፣ የዓለም ሕዝብ ጥያቄና የዓለም ሕግም ለፕሬዝዳንት ቡሽ እብሪት ከቁብ የሚገባ አልነበረም። አሜሪካ 150 ሺህ እግረኛ ጦሯን ኩዌትና ሌሎች ሀገራት ውስጥ አሰፈረች። 233 ሺህ እግረኛ፣ 10 ሺህ ተጠባባቂ፣ 74 ሺህ የባህር ኃይልና 10 ሺህ የባህር ጦር ተጠባባቂ ወታደሮችን በተጠንቀቅ አቆመች። አውሮፕላን ተሸካሚ መርከቦች በሺህ የሚቆጠሩ ሚሳይሎችን፣ ተዋጊ ጀትንና ሄሊኮፕተሮችን ጭነው ከሆርሙዝ ሰርጥ እስከ ቀይ ባህር ያለውን የውሃ መስመር አጥለቀለቁት። ብሪታንያ 45 ሺህ እግረኛ ጦር፣ አውስትራሊያ 2000፣ ፖላንድ 194 ወታደሮች ወደ ግንባር አዝምተዋል። መጋቢት 17 2003 ፕሬዝዳንት ቡሽ የኢራቁ መሪና 2 ወንድ ልጆቻቸው አገራቸውን ለቀው እንዲወጡ አዘዙ። በሁለተኛ ቀኑ ባግዳድ ተነድ ገባች። በዚህ ሰዓት የአሜሪካና የተባባሪዎቿ ኃይላት ኢራቅን ትጥቅ ለማስፈታት፣ ህዝቧን ነፃ ለማውጣትና ዓለምን ከታላቅ አደጋ ለማላቀቅ በመጀመሪያው ደረጃ ዘመቻ ላይ ናቸው። በእኔ ትዕዛዝ የተባባሪዎቹ ሀገራት ጦር የተመረጡ ስፍራዎችንና ወታደራዊ ጠቀሜታ ያላቸውን ኢላማዎች መደብደብ ጀምረዋል። ሳዳም ሁሴን ከመጀመሪያው የባህረ ሰላጤ ጦርነት የተረፈ በማዕቀብ የላሸቀ በቅጡ ያልታጠቀ ጦራቸውን እንደማያስጥላቸው ጠንቅቀው ያውቁታል። ግን እንደታዘዙት ሀገር ጥለው አልሸሹም። ከባዱን ዱላ ተጋፈጡ። ትንሹ ቡሽና ተባባሪዎቹ የሚፈጽሙት ወንጀል ከዚህ ቀደም ኢራቅ ውስጥ ለመፈጸም የዛቱትን ወንጀል ነው። ከ3 ሳምንት በኋላ የአሜሪካ ጦር ባግዳድን ተቆጣጠረ። ታህሳስ 2003 ሳዳም ጉድጓድ ውስጥ ተደብቀው ተያዙ። ታህሳስ 2006 የኢድ አል-አድሃ ዕለት በአደባባይ ተሰቀሉ። ነገር ግን እንደተባለው ኒውክሌር መሳሪያ አልተገኘባትም። ኢራን ለዚያ በቃት አሜሪካኖች የመጀመሪያው የፋርስ ባህረ ሰላጤ ጦርነት በሚባለው ውጊያ ኢራቅን በኢራቅ በኩል የመካከለኛው ምስራቅ ሀገራትን ፖለቲካዊ፣ ምጣኔ ሀብታዊና ማህበራዊ ስርዓትን ሙሉ በሙሉ አለመቆጣጠራቸው ያስነሳው የበቀል ጥም ነበር።
ብቻዋን አግኝተዋት ኢራቅ ወደመች። የነዳጅ ጉድጓዶቿ፣ ታሪካዊ ተቋማቷ፣ ቤተ መዝከሯ፣ መሳጅዶቿ ሳይቀሩ ተመዘበረም። የ300 ሺህ ሰላማዊ ዜጎቿን ሕይወት ለወራሪዎቹ ጦር ቦምብ፣ ጥይት፣ አረር ገበረች። ሚሊዮኖች ተፈናቀሉ። ይህ በሆነ ዛሬ በ20ኛ ዓመቷ የባግዳዱ ነዋሪ እንዳሉት በሰላም ወጥቶ የማይገባባት ተሰርቶ የማይኖርባት የስርዓት አልበኝነት አብነት ናት። የለንደን ዋሽንግተን መሪዎች ለወረራቸው የሰጡት አውዳሚ ጦር መሳሪያ ግን ኢራቅ ውስጥ አልተገኘም። በሐሰት ውንጀላ ሀገር ያጠፋው ጦር ከ4000 በላይ ጓዶችን ሕይወት ገብሯል። የአሜሪካ ግብር ከፋይ በትሪሊዮን የሚቆጠር ዶላር ከስክሷል። የጦሩ ፊት አውራሪዎች ግን በመዋሸታቸው፣ ሀገር በማጥፋታቸው፣ ሕዝብ በማስፈጀታቸውም፣ ወታደሮቻቸውን በማስገደላቸውም፣ ገንዘብ በማጥፋታቸውም ወይም የዓለምን ሕግ በመጣሳቸው አንዳቸውም እንዴት ተጠያቂ አልሆኑም? ኢራቃውያን ዛሬም ይጠይቃሉ። በ20 ዓመት ጊዜ ኢራቅ ውስጥ ምንም የተደረገ ነገር የለም። መንገድን ከማጽዳት እስከ ግንባታ ለኢራቅ ምንም የተደረገ ነገር የለም። ማንም ሰው በሰላም ከቤቱ ሲወጣ በሰላም ይመለስ፣ ይገደል እርግጠኛ ሊሆን አይችልም። ብቻ ፈጣሪ አለን እያሉ። ይህ ዲሞክራሲ የሚሉት ቃል ለእኔ ሌሎች ስላሉት ብቻ የሚባል ይመስለኛል። ዲሞክራሲ ምን እንደሆነ ብዙዎቻችን አናውቀውም። አንዳንዶች እነሱ የሚፈልጉትን ለማድረግ እንዲመቻቸው ከነፃነት ጋር ያያይዙታል። ዲሞክራሲ ብዙ ሰው የማያውቀው ቃል ነው። አቡ አሊ የምግብ ቤት ባለቤት ናቸው እያሉ መጠየቃቸውን ቀጥሏል። ካለኛ ፈቃድ ምን ሲባል ያሉት ምዕራባውያን ዛሬ ኢራቅ አታሳስባቸውም፣ ግድ አይሰጣቸውም። ከ20 ዓመታት በኋላ ሌላ ተረኛ ጠፊ ፈልገው ኢራን ላይ ተገኝተዋልና